ሰላም ጤና ይስጥልን የቻናላችን ቤተሰቦች ሁላችሁንም በህይወታችሁ ቢያንስ አንድ ጊዜ ለምንድነው የሰውዬ ችላ የሚለኝ ብለን ጠይቀን እናውቃለን። የምንወደው ሰው የቅርብ ጓደኛችን ወይም ስራ ባልደረባችን መልእክት ሳይመልስልን ሲቀር ወይም ፊት ስነሳን የሚሰማን ስሜት በጣም ከባድ ነው። ዛሬ በቪዲዮአችን ሰዎች ችላ ሲሉን ክብራችንን ጠብቀን እንዴት ማለፍ እንዳለብን እና ስነ ልቦናችንን እንዴት መጠበቅ እንደምንችል 7 ወሳኝ ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንድ ሰው ሆን ብሎ መልእክታችንን ሳይመልስ ሲቀር ወይም ፊት ለፊት አግኝቶን እንዳላየ ሲያልፈን በውስጣችን ትልቅ የንዴት ስሜት እና የድንጋጤ ስሜት ይፈጠራል። በዚህ ሰዓት አይምሯችንን ፋይት ወይም ፍላይት ወደሚባል የመከላከያ ስሜት ውስጥ ይገባል። ነገር ግን በዚህ ስሜት ውስጥ ሆኖ እርምጃ መውሰድ ትልቅ ስህተት ነው። ብዙዎቻችን ሰው ችላ ሲለን ወዲያውኑ የምናደርጋቸው ስህተቶች አሉ። ለምሳሌ ለምንድነው የማትመልስልኝ ብሎ ደጋግሞ መደወል ወይም ረጅም የጥያቄ መልእክቶችን መላክ፣ በማህበራዊ ሚዲያ ያንን ሰው የሚነኩ ጥቅሶችን ወይም ስድቦችን መለጠፍ፣ ወዲያውኑ ከሰውየው ጋር ተጋጭቶ ነገሮችን ማበላሸት። እነዚህ ድንገተኛ ምላሾች እርስዎ በሰውየው ላይ ጥገኛ እንደሆኑና ስሜቶን መቆጣጠር እንደማይችሉ ያሳያሉ። ይህ ደግሞ ለዛ ሰው የበለጠ ጉልበት ይሰጠዋል፣ የእርሱን ዋጋ ዝቅ ያደርገዋል። ዝምታ ኃይል ነው። ሰውየው ችላ ስለዎት መልስ ካለመስጠት በላይ ጠንካራ ምላሽ የለም። እርስዎ ሳይደናገጡና ህይወቱ እንደቀጠለ ሲያዩ ችላ ያለው ሰው ግራ መጋባት ይጀምራል። ለምን አልተጨነቀም ወይም ለምን አልተጨነቀችም ብሎ እንዲያስብ ያደርገዋል። ስልክዎን ለተወሰነ ሰዓት አርቀው ያስቀምጡ። በጥልቅ ይተንፍሱ። ያንን ሰው ከማነጋገሩ በፊት ቢያንስ ለ24 ሰዓታት ለራስዎ የዝምታ ጊዜ ይስጡ። ስሜትን በምክንያት መተካት። በድንገት ከመናደዶ በፊት ቆም ብለው ያስቡ። ምናልባት ሰውየው ስልኩ ተበላሽቶ ሊሆን ይችላል ወይም በጣም አስቸጋሪ ቤተሰብ ጉዳይ ገጥሞት ይሁን። ምክንያቱን ሳያውቁ በደመነፍስ ምላሽ መስጠት በኋላ ላይ ጸጸት ሊያመጣ ይችላል። ጓደኞቼ፣ አንድ ሰው ችላ ሲላችሁ ትልቅ ድል የእናንተ ዝምታ ነው። ክብራችሁ የሚጠበቀው በምላሻችሁ ሳይሆን በዝምታችሁ ጥንካሬ ነው። ስለዚህ ምንም ቢሰማችሁ ስሜታችሁ እስኪረጋጋ ድረስ ምንም አይነት እርምጃ አትውሰዱ። አንድ ሰው ችላ ሲለን አብዛኛውን ጊዜያችንን የምናጠፋው ስለዛ ሰው በማሰብ ነው። ምን አደረግኩት? ምን አስቦ ይሆን? አሁን ምን እየሰራ ይሆን? የሚሉ ጥያቄዎች አእምሯችንን ይወጥሩታል። ትኩረትዎን ወደ ራስዎ ያዙሩ። ለምን ከማለት ምን ልስራ ወደ ማለት ተሻገሩ። ስለ ሌላው ሰው በማሰብ የምታጠፉት እያንዳንዱ ደቂቃ ለራስህ ወይም ለራስሽ የምትሰጪው ደቂቃ ነበር። ያ ሰው አንተን ችላ ስልህ አንተም ራስህን ችላ እንዳትል ተጠንቀቅ። ያመለጣችሁን ስራ ለመስራት፣ ያቆማችሁትን ስፖርት ለመጀመር ወይም አዲስ ነገር ለመማር ይህን አጋጣሚ ተጠቀሙበት። የራስዎን ዋጋ በሌላ ሰው ሚዛን ላይ አለማስቀመጥ። ሰዎች ችላ ሲሉን እኔ ዋጋ የለኝም ማለት ነው ብለን እንጠራጠራለን። ይህ ትልቅ ስህተት ነው። የአንድ አልማዝ ዋጋ የሚወሰነው በራሱ እንጂ በሚያየው ሰው አይደለም። የሚያየው ሰው አይኑ ቢታወር ወይም አልማዙን ማየት ባይፈልግ አልማዙ አልማዝነቱን አይቀንስም። አንተም አንቺም እንደዚሁ ናችሁ። የሰው ችላ ማለት የእናንተን ማንነት አይቀንሰውም። ሴልፍ ኬር ወይም ራስን መንከባከብ። በዚህ አስቸጋሪ ጊዜ ራስዎን በስጦታ ያዝናሉ። የሚወዱትን ምግብ ይብሉ፣ መልክዎን ያስተካክሉ፣ አዳዲስ ልብሶችን ይልበሱ። በራስዎ ላይ ኢንቨስት ሲያደርጉና በራስዎ ላይ ደስተኛ መሆን ሲጀምሩ ሰዎች እናንተን ችላ ማለት አቅማቸው የቀነሰ ይሄዳል። ምክንያቱም እናንተ ለደስታችሁ እነሱን እንደማትፈልጉ በተግባር እያሳያችሁ ስለሆነ ነው። ብዙ ጊዜ ሰዎች ችላ ሲሉን የእነሱን ፎቶ በማየት ወይም የእነሱን አዳዲስ እንቅስቃሴ በመከታተል እንጠመዳለን። ለተወሰነ ጊዜ የእነሱን ገጽ ወይም ፕሮፋይል ከማየት ተቆጠቡ። ትኩረታችሁን በራሳችሁ ህይወት፣ በስራችሁና በቤተሰባችሁ ላይ ብቻ አድርጉ። ጓደኞቼ፣ በጣም የሚያሳዝነው ነገር ሰው ችላ ሲለን እኛም ራሳችንን ችላ ማለታችን ነው። ፊታችን ይጠቁራል፣ ስራችን ይበላሻል፣ እንቅልፍ እናጣለን። ይሄ ግን ለዛ ሰው የምንሰጠው ትልቅ ስጦታ ነው። ከዛ ይልቅ ትኩረቴ ለራሴ ነው በሉ። ራሳችሁን አሳምሩ፣ ስኬታማ ሁኑ። በራሱ የሚተማመንና በራሱ የተጠመደ ሰው ለማንም አይንበረከክም። ሰዎች ችላ ሲሉን አይምሯችን ወዲያውኑ ወደ መጥፎ ትርጉም ይሄዳል። ጠልቶኛል፣ ሌላ ሰው አግኝታለች ወይም ንቆኛል ብለን እንደመድማለን። ነገር ግን ነገሮችን ከእርስዎ እይታ ብቻ ሳይሆን ከእነርሱ አንጻር ለማየት መሞከር ከጭንቀት ያድኖታል። የሰዎች የግል ህይወት ውጥረት። አንዳንድ ጊዜ ሰዎች የራሳቸውን ጦርነት እየተዋጉ ሊሆን ይችላል። ለምሳሌ ከባድ የስራ ጫና፣ የቤተሰብ መታመም፣ የገንዘብ ችግር ወይም የጤና መታወክ ያለበት ሰው ለማንም መልስ የመስጠት ፍላጎት ሊያጣ ይችላል። የእነሱ ዝምታ ስለ እርስዎ ሳይሆን ስለ ስራቸው፣ ስለ ራሳቸው ህይወት ውጥረት ሊሆን እንደሚችል ይረዱ።
የእርሶ ድርሻ ምንድን ነው? ሁልጊዜ ስህተቱ የሌላው ሰው ነው ብሎ ማሰብ ስህተት ነው። እውነት እኔ ያጠፋሁት ነገር አለ? በንግግሬ አስከፍቻቸዋለሁ ወይስ በጣም ደጋግሜ በመደወል አሰልችቻቸዋለሁ ብለው ራሱን ይጠይቁ። ጥፋቱ የእርሶ ከሆነ ዝምታቸው ጊዜ ስጠኝ ወይም አዝኛለሁ የሚል መልእክት ሊሆን ይችላል። ሆን ተብሎ የተደረገ ነው ወይስ በድንገት? ሁሉንም ሰው ነው ችላ ያለው ወይስ እርሶን ብቻ? ሰውየው በአጠቃላይ ከማህበራዊ ሚዲያ ጠፍቶ ከሆነ ችግሩ የግል አይደለም። ነገር ግን ለሌላው ሰው መልስ እየሰጠ ለእርሶ ብቻ ካልመለሰ ያኔ የነገሩን ክብደት መረዳት ይቻላል። መገመት ያቁም። ምክንያቱም ለማወቅ መሞከር ማለት መጨነቅ ማለት አይደለም። ማብራሪያ ያልተሰጠበትን ዝምታ በራሱ አሉታዊ ትርጉም አይሙሉት። ምክንያቱን እስካላወቁ ድረስ ምክንያት ይኖራቸዋል ብሎ ማለፍ ለአእምሮ ሰላም ጠቃሚ ነው። ተመልካቾቼ፣ ሁልጊዜ ሰዎች እኛን ችላ የሚሉን እኛ ደካማ ስለሆንን አይደለም። አንዳንዴ ሰዎች በራሳቸው ጭንቀት ውስጥ ሆነው ሌላ ሰው የማስተናገድ አቅም ያጣሉ። ስለዚህ ነገሩን ወዲያውኑ ግላዊ አታድርጉት። ሁሉንም ነገር ከእርሶ ጋር አታያይዙት። ምክንያቱን ለማወቅ መሞከር ማለት እውነትን መፈለግ እንጂ በሀሳብ መጥለቅ ማለት አይደለም። ርቀትን ይጠብቁ። አንድ ሰው ችላ ሲለን ወይም ኢግኖር ሲያደርገን በደመ ነፍስ የምናደርገው ነገር ቢኖር ይበልጥ ወደዛ ሰው መቅረብ ነው። ነገር ግን ስነ ልቦና እንደሚነግረን የሚሸሸንን ሰው ማሳደድ ይበልጥ እንዲሸሽ ያደርገዋል። ማሳደድ ማቆም። ሰውየው መልስ ካልሰጠ መልስ እስክሰጥ ድረስ በየደቂቃው መልእክት አትላክ። ለምሳሌ እንደ ድመት እና አይጥ ጨዋታ ነው። ድመት አይጧን ባሳደደቻት ቁጥር አይጧ ይበልጥ ትሮጣለች። ሰዎችም እንዲሁ ናቸው። ለምን ጠፋ ብለህ ስትጨቀጭቃቸው ይበልጥ አንተን መሸሽ እንደ መፍትሄ ያዩታል። ርቀትህን ጠብቅ። ስልክህን አትነካካ። እነሱ ርቀው መሄድ ከፈለጉ መንገዱን ልቀቅላቸው። የርቀት ጥቅሞች። ርቀትህን ስትጠብቅ ሁለት ትልቅ ጥቅሞችን ታገኛለህ። ለእነርሱ እንዲያስቡበት እና እንዲናፍቁህ እድል ትሰጣቸዋለህ። ሰዎች የአንድን ነገር ዋጋ የሚያውቁት ስርቃቸው ነው። ሁልጊዜ የምትለማመጣቸው ከሆነ ዋጋን ሊረዱት አይችሉም። ለአንተ የራስህን ክብር ትጠብቃለህ። አትለምንም፣ አታሳድድም። ይህ ደግሞ በራስህ ላይ ያለን እምነት ይጨምረዋል። ግፊት አለመፍጠር። አንዳንድ ጊዜ ሰዎች በህይወታቸው ግራ ተጋብቶ ሊሆን ይችላል። በዚህ ሰዓት አንተ ይበልጥ ጥያቄ የምታበዛባቸው ከሆነ አንተን እንደ ተጨማሪ ሸክም ማየት ይጀምራሉ። ካላናገሩኝ አላናገራቸውም የሚለውን መሪ ለተወሰነ ጊዜ ተጠቀም። ዝምታቸው ጊዜ እፈልጋለሁ የሚል ምልክት መሆኑን ተረድተህ ያንን ጊዜ ስጣቸው። ውድ ተመልካቾቼ አስታውሱ፣ በፍቅርም ሆነ በጓደኝነት በግድ የሚባል ነገር የለም። አንድ ሰው የእናንተን ዋጋ ካልተረዳ ርቃችሁ በመቆም ዋጋችሁን እንዲያውቁት አድርጉ። የሚፈልጋችሁ ሰው ርቀታችሁ ይከብደዋል። የማይፈልጋችሁ ግን መራቃችሁን እንደ መልካም አጋጣሚ ያየዋል። በሁለቱም መንገድ እናንተ ታተርፋላችሁ። ምክንያቱም የማይፈልጋችሁን ሰው ለይታችሁ አውቃችኋልና። አምስተኛው ነጥብ በጣም ጥንቃቄ የሚፈልግ ነገር ግን አስፈላጊ የሆነ የመጨረሻ ሙከራ ነው። ይህ ነጥብ በዝምታ ከመሰቃየት ይልቅ ነገሮችን በሰለጠነ መንገድ ለመቋጨት ይረዳል። በግልጽ ለመነጋገር ይሞክሩ። ዝምታ ሁልጊዜ መፍትሄ ላይሆን ይችላል። በተለይ ሰውየው ለእናንተ በጣም ቅርብ ከሆነ፣ ለምሳሌ የትዳር አጋር፣ የቅርብ ጓደኛ ወይም የቤተሰብ አባል፣ ነገሩን አድበስብሶ ከመተው ይልቅ አንዴና ለመጨረሻ ጊዜ ግልጽ ውይይት ማድረግ የአእምሮ ሰላም ይሰጣል። ትክክለኛውን ሰዓትና መንገድ መምረጥ ያስፈልጋል። ታዲያ ይህ ውይይት በንዴት ወይም በስድብ መሆን የለበትም። በጽሁፍ ከመነጋገር ይልቅ ፊት ለፊት ወይም በስልክ ቢሆን ይመረጣል። ምክንያቱም በጽሁፍ ጊዜ የቃላት ድምጸት ወይም ቶን ስለማይታወቅ ለተጨማሪ አለመግባባት ይዳርጋል። ለምሳሌ ሰሞኑን ያለን ግንኙነት ትንሽ የተቀየረ ይመስለኛል፣ የከፋ ነገር ካለ ብንነጋገርበት ደስ ይለኛል የሚል ቀዝቃዛና ቃትን የማይሰነዝር አቀራረብ ይኑሮት። እኔ የሚል አነጋገርን ይጠቀሙ። አንተ ችላ አልከኝ፣ አንቺ መልስ አትሰጭኝም በማለት በጣት ከመጠቆም ይልቅ የእርሶን ስሜት ይናገሩ። አንተ መልስ ስለማትሰጠኝ ተናድጃለሁ ከማለት ይልቅ እንደ በፊቱ አለመነጋገራችን ትንሽ ስሜቴን ጎድቶታል ማለት ይሻላል። ይህ ሲሆን ግለሰቡ የመከላከል ስሜት ወይም ዲፌንሲቭ ውስጥ ሳይገባ እውነቱን እንዲናገር እድል ይሰጠዋል። አንዴ ብቻ ይጠይቁ። ይህ በጣም ወሳኝ ነው። አንድ ጊዜ በግልጽ ጠይቀው ሰውየው አሁንም ግልጽ ካልሆነ ወይም ለመነጋገር ፈቃደኛ ካልሆነ ደጋግሞ አይጠይቁ። እርስዎ ለመፍትሄ ዝግጁ መሆኑን አሳይተዋል። ከዚህ በላይ መሄድ ግን ልመና ይሆናል። ተመልካቾቼ፣ በግልጽ መነጋገር ማለት መሸነፍ ማለት አይደለም። ይልቁንም ለግንኙነታችሁ ክብር መስጠት ማለት ነው። ነገር ግን
ውይይት የሚደረገው መስማት ከሚፈልግ ሰው ጋር ብቻ ነው። ለመነጋገር በሩን የዘጋ ሰው ካጋጠማችሁ በሩን አንኳኩ። ካልተከፈተላችሁ ግን እዛው በሩ ላይ ቆማችሁ አትቅሩ። ክብራችሁን ይዛችሁ መሄድ አለባችሁ። አዳዲስ ግንኙነቶችን ይፍጠሩ። አንድ ሰው ብቻ ትኩረቱን ሲነፍገን መላው ዓለም ጀርባውን የሰጠን ይመስለናል። ነገር ግን እውነታው ግንኙነታችንን በአንድ ሰው ላይ ብቻ መገደባችን ነው። አዳዲስ ሰዎችን ማወቅና ከሌሎች ጋር መገናኘት ያ ሰው በእኛ ላይ ያለውን የስነ ልቦና የበላይነት ይሰብረዋል። ዓለም በአንድ ሰው ላይ አታበቃም። ለአንድ ሰው ብቻ የምንጨነቅ ከሆነ ያ ሰው እኛን የመጉዳት ትልቅ አቅም ይኖረዋል። ትኩረታችንን ግን ለብዙ ጓደኞች፣ ለቤተሰብና ለስራ ባልደረቦች ካከፋፈልን አንዱ ሰው ቢጠፋ ሌሎቹ ክፍተቱን ይሞሉታል። ከድሮ ጓደኞቻችሁ ጋር ተገናኙ። አዳዲስ የትርፍ ጊዜ ማሳለፊያ ክለቦች ውስጥ ግቡ። ለምሳሌ ስፖርት ቤት፣ የበጎ አድራጎት ስራዎች። አዳዲስ ሰዎች አዲስ ጉልበት ይሰጣሉ። ችላ ካላችሁ ሰው ጋር ስትቆዩ የሚሰማችሁ ስሜት እኔ ዋጋ የለኝም የሚል ነው። አዳዲስ ሰዎችን ስታገኙ ግን የእናንተን ቀልድ የሚወዱ ታሪካችሁን የሚሰሙና ለእናንተ ጊዜ ያላቸው ሰዎች ያጋጥሟቸዋል። እኔ ተወዳጅ ነኝ፣ ችግሩ የዛ ሰው ነው እንጂ የኔ አይደለም ብላችሁ እንድታስቡ ይረዳችኋል። ሶሻል ሚዲያን ለጥሩ ነገር ተጠቀሙ። ችላ ያለውን ሰው ገጽ ወይም ፔጁን ከማየት ይልቅ አዳዲስ እውቀት የሚሰጡ ገጾችን ይከታተሉ። አዳዲስ ሰዎችን በዲጂታል መንገድ ይተዋወቁ። ህይወቱን በደስታ እንዲቀጥሉ በተግባር ያሳዩ። ይህንን የምታደርጉት ለዛ ሰው ለማሳየት ሳይሆን ራሳችሁ ደስተኛ ለመሆን ነው። ውድ ተመልካቾቼ፣ አንድ ሰው በር ሲዘጋባችሁ አምላክ ሌላ 1000 በሮች ከፍቶላችኋል ማለት ነው። በአንድ በተዘጋ በር ላይ ቆማችሁ አታልቅሱ። በዙሪያችሁ የሚወዷችሁ የሚናፍቋችሁና እናንተን ወይም የእናንተን ሰላም የሚጠብቁ ብዙ ሰዎች አሉ። ህይወታችሁን ወደ እነሱ አዙሩ። ህይወት በጣም አጭር ስለሆነች ዋጋ ለማይሰጣችሁ ሰው ጊዜያችሁን አትስጡ። መቀበልን ይለማመዱና ይቀጥሉ። ሁሉንም ጥረት ካደረጋችሁ በኋላ ሰውየው አሁንም ችላ ማለቱን ከቀጠለ ትልቁና የመጨረሻው መፍትሄ መቀበል ነው። ነገሮችን እንደ ሁኔታቸው ተቀብሎ ወደፊት መጓዝ የደካማነት ሳይሆን የትልቅ ብስለት ምልክት ነው። ዝምታ ራሱ መልስ እንደሆነ ይረዱ። ብዙ ጊዜ ለምን መልስ አይሰጠኝም ብለን እንጨነቃለን። ነገር ግን ዝምታ ራሱ በጣም ግልጽ የሆነ መልስ ነው። አሁን ላናግር አልፈልግም ወይም በህይወቴ ውስጥ ቦታ የለም የሚል መልእክት ሊሆን ይችላል። ይህንን እውነት በጸጋ መቀበል መራራ ቢሆንም ከውሸት ተስፋ ግን ነፃ ያወጣችኋል። ሰዎችን የመቀየር ፍላጎት መተው። ማንንም ሰው እንዲወደን እንዲያከብረን ወይም እንዲያናግረን ማስገደድ አንችልም። የኛ ኃላፊነት ራሳችንን የተሻለ ሰው ማድረግ እንጂ የሌሎችን ስሜት መቆጣጠር አይደለም። የእርሱ ዋጋ በሌላ ሰው እውቅና ላይ የተመሰረተ አይደለም። ብዙ ሰዎች ግንኙነታቸውን ለመጨረስ ከዛ ሰው ማብራሪያ ይጠብቃሉ። ነገር ግን ማብራሪያ የማይሰጠው ከሆነ ጊዜውን አይፍጁ። ይህ ሰው ለእኔ አይገባም ብለው ለራስዎ በመንገድ የራስዎን መደምደሚያ ይፍጠሩ። ሻንጣውን ጠቅልለው ወደ አዲስ የህይወት ምዕራፍ ይሻገሩ። ተመልካቾቼ፣ በህይወታችሁ ላይ የሚመጡ ሰዎች ሁሉ ለዘላለም እንዲቆዩ ተፈቅዶላችሁ አይደለም። አንዳንዶች ትምህርት ሊሰጧችሁ ይመጣሉ። አንዳንዶች ደግሞ ለተወሰነ መንገድ ብቻ አብረዋችሁ ይጓዛሉ። አንድ ሰው በሩን ከዘጋባችሁ በኋላ ደጋግማችሁ አታንኳኩ። ምክንያቱም ያ በር እናንተ ቢሆን ኖሮ አይዘጋም ነበር። ሂዱና ለእናንተ የተከፈተውን አዲስ በር ፈልጉ። አምናችሁኝ ተጓዙ። ነገ ከዚህ የተሻለ ሰውና የተሻለ ህይወት ይጠብቃችኋል። ውድ የቻናላችን ቤተሰቦች፣ ዛሬ ያየናቸው 7 ነጥቦች በማንኛውም ግንኙነት ውስጥ ክብራችሁን እንድትጠብቁ ይረዳችኋል። አስታውሱ፣ እናንተ ውድ ናችሁ። ማንም ሰው እንዲያቃልላችሁ አትፍቀዱ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ። አሁንም ተመሳሳይ የህይወት ምክሮችን ለማግኘት ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ለራሳችሁ ክብር ስጡ፣ ራሳችሁን ውደዱ። ቻው።